አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወድ የኑር ቲዩብ ቤተሰቦች? አልሐምዱሊላህ። ዛሬ የአደይ ኢብኑ ሐቲምን ረዲየላሁ ዐንሁ ታሪክ ይዤላችሁ መጥቻለሁ። የአደይን ታሪክ ምን ያህል ታውቃላችሁ? ታሪካቸው እጅግ በጣም መሳጭ ነው። ቁም ነገር የሚያስይዘን በእስልምናም ትልቅ አሻራ የሰሩ ታላቅ ሱሐባ ናቸው። ስለሳቸው ታሪክ እንዳነበብኩኝ ለውድ የኑር ቲዩብ ቤተሰቦች ሼር ለማድረግ መጥቻለሁ። እናንተም ላይክ በማድረግ ቪዲዮን ብትጀምሩት ደስ ይለኛል። በጣም ብዙ የሚለፋበት ስራም ስለሆነ ሼር በማድረግ ለሌላ እህት ወንድሞች አድርሱላቸው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንዲህ ብለዋል፣ ሰዎች ሲከዱ አንተ አምነሃል፣ ሲያስተባብሉ እውነትን ተቀብለሃል፣ ቃላቸውን ሲያፈርሱ አንተ ጠብቀሃል፣ ፊትህንም ሰጥተሃል ብለዋቸው ነበር። በ9ኛው ዓመተ ሂጅራ በርካታ የአረብ ጎሳ መሪዎች ኢስላምን ለዓመታት ከተቃወሙ በኋላ ድል ተነስተው ታማኝነታቸውን መግለጽ ጀመሩ። ኢስላምን ለማጥፋት ብርቱ ትግል ሲያደርጉ የተስተዋሉ መሪዎች ልባቸው ለኢማን ሰጡ። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ሲቃወሙ እንዳልኖሩ ሁሉ ታዛዥነታቸውን በይፋ መግለጽ ጀመሩ። ከእነኚህ ሹማምንት አንዱ አደይ ኢብኑ ሐቲም ነበር። የጧይፍ ጎሳ አባል ሲሆን አባቱ በለጋስነቱ ዕውቅና ያተረፈ ባለሀብት ነበር። አደይ ከአባቱ ህልፈት በኋላ ነገደ ጧይፍን ማስተዳደር ጀመረ። ህዝቡም ለእርሱ ከነበረው ፍቅር አኳያ በጦርነት ከሚያገኘው ገኒማ 1/4ኛውን ለእርሱ ገቢ ማድረግ ወሰነ። አመራሩንም እርሱ እንዲጨብጥ ሙሉ ድጋፍ ሰጥቶታል። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሐቅ ጎዳናን የሚያሳየውን እምነታቸውን በይፋ መስበክ በጀመሩበት ወቅት አረቦች በሂደት ይህንን መልእክት የመቀበል አዝማሚያ ማሳየታቸው አልቀረም። ይህም ሁኔታ በአደይን አሳሰበው። አንድ ቀን በትረ ስልጣኑ በኢስላም ኃይላት ሊነጠቅ እንደሚችል ገምቷል። በመሆኑም መልእክተኛውን ሰለላሁ ዐለይሂ ወሰለም በጣም ይጠላቸው ጀመር። ከአንደኛ ጠላታቸውም ሆነ ምንም እንኳን አንድም ቀን ፊታቸውን ያላየና ያልተዋወቁ ቢሆንም አደይ በነብዩ ላይ ከፍተኛ ጥላቻ አሳድሯል። ለኢስላም ጠላትነቱን በማሳየትም ለ20 ዓመታት ገደማ ቆይቷል። የኋላ ኋላ ግን ኢስላምን ለመቀበል በቅቷል። አደይ እንዴት ለኢስላም እጅ እንደሰጠ ራሱ ይገልጽልናል። እንዲህም ይነበባል፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሪውን ማሰማት እንደጀመሩ ካወቅኩበት ጊዜ ጀምሮ በእርሳቸው ላይ እንደኔ ጥላቻ ያደበረ አረብ አልነበረም። ከልዑካን ሰዎች አንዱ ነበርኩኝ። የክርስትና እምነት ተከታይ ሲሆን ማንኛውም የአረብ ጎሳ መሪ እንደሚያደርገው ከህዝቦቼ ግድያ ገቢ 1/4ኛውን ሰበስባለሁ። በዚህም ሳቢያ ዳጎስ ያለ ሀብት ነበረኝ። ስለ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስሰማ ጠላኋቸው። ጉዳዩ የበረታና ኃይላቸው እየጠነከረ ሲመጣ ሰራዊቱን በምስራቅ ሆነ በምዕራብ የአረብ ቀበሌዎች የበላይነት ሲቀዳጅ ግመል ለሚጠብቅልኝ እረኛዬ እንዲህ አልኩት፣ አንተ አባት የለሽ ከግመሎቼ በጣም ቅርብ የሆነውንና ለጉዞ አመች የሆነውን አዘጋጅልኝ። ከነቅሪያቢያ ሰረው የሙሐመድ ሰራዊት ይህንን ከተማ ከረገጠ በቶሎ አሳውቅ። በአንድ ማለታ እረኛዬ ወደ እኔ መጥ ጌቶች የሙሐመድ ፈረሶች ሀገርህን ሲረግጡ ለመፈጸም ያሰብከውን ነገር አሁን ልታደርግ ይገባል አለኝ። እኮ ለምን አልኩት። በሀገራችን ድንበር ላይ የሚዘዋወሩ ሰራዊቶችን ተመለከቱ፣ እነማን ናቸው ብዬ ጠየቅኩ። ይህ የሙሐመድ ሰራዊት ነው የሚል ምላሽ አገኘሁ። በዚህ ወቅት ልታዘጋጅልኝ የነገርኩህ ግመሎችን አቅርብልኝ አልኩት። ቤተሰቦቼንና ልጆቼን ወደ መፈለጋት መሬት እንጓዝ ዘንድ በፍጥነት እንዲወጡ አደረግኩ። ከክርስቲያን ወገኖቼ ጋር ለመቀላቀል ወደ ሻም ገሰገስኩ። የሁኔታዎች ምቹ ያለመሆን መላው ቤተሰቤን ማስከተሌን በወቅቱ ልብ አላልኩም። የአደጋ ክልሉን ካለፍኩ በኋላ ቤተሰቤን ዞር በማለት አስተዋልኩ። እህቴን በነጅድ ትቼ መምጣቴን ተገነዘብኩ። መመለስም አልችልም። ከኔ ጋር ካሉት ጋር ጉዞዬን ቀጠልኩ። ሻም ደረስን። ከሃይማኖት ተጋሪዎቼ ጋርም ተቀመጥኩ። እህቴ ግን የሰጋሁት ነገር ተፈጸመባት። በሻም ሀገር ያለው የሙሐመድ ፈረሰኞች ሀገሬ እንደተቆጣጠሩና
እህቴም ወደ መዲና እንደተጋዘች ሰማሁ። እህቱ በሰላም መዲና ደርሳ ከሌሎች ምርኮኞች ጋር በመስጊድ በር አቅራቢያ ተቀምጣለች። ነብዩ ሰለላሁ ዐለይሂ ወሰለም በአጠገቧ አለፉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ወላጅ አባቴ ሞቶብኛል፣ ልዑክም ራቀህ፣ ለእኔ በጎ አልልኝ፣ አላህ ለአንተ በጎ ያልልህና አለቻቸው። ለመሆኑ ልዑክሽ ማን ነው አሏት። አዲይ ብኑል ሐቲም አለች። ከአላህና ከመልእክተኛው የሸሸህ ግለሰብ በማለት ትተዋት አለፉ። በማግስቱ በአጠገቧ ሲያልፉ ትላንት ያሰማችውን አቤቱታ አቀረበች። ተመሳሳይ መልስ ሰጥተዋት አለፉ። ማግስቱ በአጠገቧ ሲያልፉ ተስፋ በመቁረጥ ዝም አለች። ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ የነበረ ግለሰብ ቆማ እንድትናገራቸው ምልክት ሰጣት። ተነስታ አቤቱታዋን አቀረበች። እሺ ለአንቺ በጎ ለመዋል ዝግጁ ነኝ አሏት። ነገር ግን ሻም የሚያደርስሽ አስተማማኝ የሆነ የሀገሪ ሰው እስክታገኝ ድረስ ታገሺ፣ ሰው ስታገኝ አሳውቂ አሏት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ካጠገቧ ከሄዱ በኋላ እንድታናገራቸው ምልክት የሰጣትን ሰው ማንነት ጠየቀች። አለይ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ መሆኑን ተናገራት። ከዕለታት አንድ ቀን የምትተማመንባቸው የሀገሯ ነጋዴዎች መጡ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ከወገኖቼ የንግድ ቡድኖች መጥተዋል፣ እነርሱም የምተማመንባቸው በመሆናቸው ቤተሰቤ ጋር ያደርሱኛል አለች። እርሳቸውም ልብስ፣ ግመልና የሚበቃትን ያህል ቀለብ ሰጧት። ከተጓዦችም ጋር አመራች። አዲ ታሪኩን ሲቀጥል እንዲህ ይላል። ስለ እህቴ የዕለት ከዕለት ውሎና ኗኗር መከታተል ጀመርኩ። በእርግጥ ሙሐመድ ሰለላሁ ዐለይሂ ወሰለም ለእርሷ ያለውን ውለታና በመልካም ሁኔታ ላይ እንዳለች መረጃ ቢደርሰኝም እውነት አልመሰለኝም። ምክንያቱም በእኔ ላይ ሙሐመድ ሊኖረው የሚችለውን አቋም ስለማውቅ ነበር። ግን አንድ ቀን ቤተሰቦቼ ጋር እንደተቀመጥኩ አንዲት በግመል ላይ ለሴቶች ከሚዘጋጅ ቦታ ላይ የተቀመጠች ሴት ወደኛ ስትመጣ አየሁ። የሐቲም ልጅ ትሆን አልኩ በግርም። አዎ እርሷ ነበረች። እንዲህ አለች፣ አንተ ዘመድ አርካሽ በደለኛ፣ ሚስትህንና ልጆችህን ይዘህ ስትሸሽ የወላጅህን ቅሪት ግን ታውቃት። እህት አለ በጎ ነገር እንጂ አትናገሪ በማለት ወቅቱ የነበረውን ችግር ላስረዳት ሞከርኩ። ከዚያም በተረጋጋ መንፈስ ያጋጠማትን ሁሉ ገለጸችልኝ። እህቴ ቆራጥና ብሩህ አእምሮ ያላት ሴት ነበረች። ለመሆኑ ስለዚህ ሰው ስለ ነብዩ ማለቱ ነው ምን አስተያየት አለሽ አልኳት። በአላህ ይሁንብኝ በአስቸኳይ ብታገኘው መልካም ይመስለኛል። ነብይ ከሆነ በእርሱ በፍጥነት ያመነ በርካታ ትሩፋት ይኖረዋል። ንጉስ ከሆነ ደግሞ እርሱ አንተን ሊያዋረድህ አይችልም። አንተ የራስህ ክብርና ሞገስ ያለህ ሰው ነህ። ለጉዞ የሚያስፈልገኝን ነገር ሁሉ አዘጋጀው። ከዚያም መልእክተኛው ወዳሉበት ወደ መዲና ሄድኩ። ለደህንነቴ ዋስትና የሚሆነኝ የቃልም የጽሑፍም ማስረጃ አልነበረኝም። በእርግጥ አላህ የአደይን እጅ ከቁጥጥሬ ስር እንዲያስገባልኝ እመኛለሁ ሲሉ መናገራቸውን ሰዎች ነግረውኛል። መስጊድ ገባሁ። ለመልእክተኛው ሰለላሁ ዐለይሂ ወሰለም ሰላምታ ሰጠሁ። ማነህ አለኝ። አዲይ ብኑል ሐቲም አልኳቸው። ከተቀመጡበት ተነሱ። እጄን በመያዝም ወደ መኖሪያ ቤታቸው ወሰዱኝ። በአላህ ስም እምላለሁ ወደ ቤታቸው ሲወስዱኝ በመንገድ ላይ ሕፃን ልጅ የያዘች ደካማ አሮጊትን አስቆሞቻቸው። ችግሯንም ገለጸች። ጉዳዩ እስኪፈጸምላት ድረስ እርሷ ጋር ቆዩ። እኔ ቆሜ ተጠባበቅ ነበር። ለነፍሴም በአላህ ይሁንብኝ ይህ ሰው ምድራዊ ንጉስ አይደለም አልኩ። ከዚያም እጄን በመያዝ ወደ መኖሪያ ቤታቸው ወሰዱኝ። ከቆዳ የተሰራ ትራስ ሰጡኝ። ከዚያም በዚህ ላይ ተቀመጥ አሉኝ። የለም እርሶ ይቀመጡ አልኩ ሀፍረት እየተሰማኝ። የለም አንተ ራስህ ተቀመጥ አሉ። እንደታዘዝኩ ተቀመጥ። እርሳቸው ግን በቤታቸው ላይ ሌላ ትራስ ባለመኖሩ መሬት ላይ ተቀመጡ። ለነፍሴም ይህ የንጉስ ባህሪ አይደለም አልኩ። ወደ እኔም በመዞር አዲይ ብኑል ሐቲም ሆይ በክርስትናና በሷቢዕ መካከል የሚገኝ እምነትን የምትከተል አልነበርክምን? አዎ አልኩኝ። ሃይማኖትህ የማይፈቅድልህ የሆነውን ከህዝቦች የግድያ ገንዘብ እርቡን ትወስድ አልነበረም? አዎ አልኩ። በዚያ ወቅት ነብይና መልእክተኛ መሆናቸውን አረጋገጡ። በመቀጠልም አዲይ ሆይ እውነቱን ለመናገር ወደዚህ ዲን ለመግባት የማትፈልገው በአሁኑ ወቅት በተከታዮች ላይ ያለውን ችግርና ደህንነት በመፍራት ነው? በአላህ ስም እምላለሁ ገንዘብ እንደ ዝንብ የሚፈስበት ጊዜ ቀርቧል።
የሚይዘው እስከማይኖር ድረስ። አድይ ሆይ አሁንም እውነቱን ለመናገር ወደዚህ ዲን ለመግባት ያልፈለግከው ሙስሊሞች ከቁጥር አንጻር አናሳ በመሆናቸው ነው? ጠላቶቻቸው ግን በርካታ በመሆናቸው ነው? በአላህ ስም እምላለሁ ሴት ልጅ ከቃዲስያ ይህንን መስጊድ ለመጎብኘት የምትመጣበት በመንገድም አላህ ካልሆነ ሌላ የማትፈራበት አካል የማይኖርበት ዘመን በቅርቡ ይመጣል። እንዲሁም ወደዚህ ዲን ለመግባት ያቀበህ ሌላው ነጥብ ግዛትና ስልጣን በሙስሊሞች እጅ እንደሌለ በማየትህ ነው። በአላህ ስም እምላለሁ በባቢል በኢራቅ ምድር የሚገኙ ነጭ ህንጻዎችና የኪስራ ኢብኑል ሁርሙዝ የባርሺያ አጼ ድል ሀብትም ለእነርሱ የሚሆን ጊዜ ቅርብ ነው። የኪስራ ኢብኑል ሁርሙዝ ድል ሀብት በማለት በግርም ጠየቁ። አዎ የኪስራ ኢብኑል ሁርሙዝ ድል ሀብት አሉኝ። በዚህ ወቅት ይላል አድይ ታሪኩን በመቀጠል የእውነትን ሸሃዳ በማለት ወደ እስላም ገባው። አድይ ኢብኑል ሐቲም ረዲየላሁ ዐንሁ ለረጅም ዓመታት ለመኖር ታደለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነገሩኝ ሁለቱን ትንቢት ተመልክቻለሁ። የአላህ ፍቃድ ከሆነ ሶስተኛዋ ተፈጻሚ ትሆናለች ይል ነበር። አንዲት ሴት ልጅ ከቃዲስያ በመነሳት ይህንን የአላህን ቤት ትጎበኛለች ያለምንም ፍርሃት ያሉትን ተመልክቻለሁ። በኪስራ ግዛትና ድል ሀብት ላይ ከዘመተችው የመጀመሪያዋ ፈረሰኛ ቡድን አንዱ ነበር። በአላህ ስም እምላለሁ ሶስተኛዋም ተፈጻሚ ትሆናለች። የአላህ ፍቃድ ሆነና የመጨረሻው የነብዩ ሰለላሁ ዐለይሂ ወሰለም ቃል በእውቁና ፍትሃዊው ኸሊፋ በዑመር ኢብኑ አብዱል አዚዝ ዘመን ተፈጸመ። ዘካ መስጠት የሚፈልግ ሰው ለማን እንደሚሰጥ የተቸገረበት ወቅት ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እውነትን ተናግረዋል። አድይም በቃለ መሐላ ተፈጻሚነቱን የመሰከረውም እውን ሆነ። አላህ እኔም በተናገርኩት እናንተም ባዳመጣችሁት የምንጠቀም አላህ አድርገን። የመረዚህ ድረስ ከጨረሳችሁት አይቀተንም የማዳመጥ እንዲሁም የማዳመጥ ልቦናን አላህ ሰጥቷችኋል ማለት ነው።